ሰላም ጤና ይስጥልኝ የሀገሬ ልጆች ውድ ኢትዮጵያውያን፣ ዛሬም እንደተለመደው የአፋን ኦሮሞ ትምህርታችንን ካቆምንበት እንቀጥላለን። የዛሬው ትምህርታችን ከባለፈው ትምህርት የቀጠለ ነው። ኢምፐሬቲቭስ ኢን አፋን ኦሮሞ እየተመለከትን እንገኛለን። በዛሬው ስፔሲፊክ ትምህርት የምናየው ፕሮሂቢሽን ነው፣ ግን ዛቻ አለበት። ዛቻ ያለበት ክልከላ ምን ይመስላል? እንዳላገኘ፣ እንዳትደርስ፣ እንዳትመጣ፣ እንዳትወጣ፣ እንዳትገባ ዛቻ ያለበት አይደል? ስለዚህ እንደዚህ አይነት ፕሮሂቢሽንስ ወይም ክልከላዎች በአፋን ኦሮሞ እንዴት ይደረጋሉ የሚለውን አጠር አድርገን እናያለን። to formulate intimidating prohibitive orders ዛቻ ያለበት ማለት ነው ክልከላ ለማድረግ from a given አፋን ኦሮሞ root verb ጋዙ with respect to subject አፋን ኦሮሞ pronouns we use the formula bm akka hin g2n የሚለውን ፎርሙላ እንጠቀማለን ማለት ነው። ምንድነው የሚለን? prefix akka hin to the simple past tense g2 form of the verb with respect to nuti and use that for all subject pronouns bm akka hin g2n bm ማለት በመቃሌ pronouns ተውላጠ ስሞች እነሱም አኒ፣ ኑቲ፣ ኢሲን፣ አቲ፣ ኢሳን፣ ኢኒ፣ ኢሼን ማለት ነው። አካ እንደ ማለት ነው። ሊትራሊ አካ እንደ ማለት ነው። ሂን ኖት ማለት ነው። g2n ማለት ደግሞ g2 in አፋን ኦሮሞ simple present tense form of a given verb ማለት ነው። n stands for ኑቲ። ስለዚህ g2n ስንል the simple past tense form of the verb with respect to ኑቲ ማለታችን ነው። we use this pattern akka hin g2n for all subject pronouns ለሁሉም ማለት ነው። እንግዲህ g2n ሞኖ ሲምፕል ፓስት ብለን ያየነው verb form ነው። ሞኖ ሲምፕል ፓስት ለምን ሞኖ አልነው? ምክንያቱም ለሰባቱም ፕሮናውኖች አንድ አይነት ግስ ነው የምንጠቀመው። ሞኖ ማለት ሊትራሊ አንድ ማለት ነው። ከዛ አንፃር ሞኖ ብዬ ይመላችሁ ማለት ነው። ሞኖ ሲምፕል ፓስት g2n። ምሳሌ እንመልከት። ኦኬ፣ ይሄ ፎርሙላችንን በደንብ አድርጎ ሪቫይዝ የሚያደርግ ቆንጆ ሰንጠረዥ ነው። እንደ ቴምፕሌት ያገለግላል ይሄ ሰንጠረዥ። በነገራችን ላይ bm በሚለው ስር ፕሮናውንስ ትመለከታላችሁ። አኒ፣ ኑቲ፣ ኢሲን፣ አቲ፣ ኢሳን፣ ኢኒ፣ ኢሼን በመቃሌ አካ ሂን g2n። እንግዲህ ፎርሙላችን bm ሲደመር አካ ሂን ሲደመር g2n ነው ያልነው አይደለም? ስለዚህ አካ ሂን የሚለው ኮንስታንት ነው። በፐርፕል ባክግራውንድ በቀይ የተጻፈው እሱን ነው የሚያሳያችሁ። g2n የሚለው ቫሪያብል ነው የሚሆነው። g2n is a simple past tense form of the verb with respect to ኑቲ ነው። ስለዚህ አሁን የወሰድነው ግስ ቱቁ የሚለው ነው። ቱቁ መንካት ማለት ነው። ስለዚህ the simple past tense of the verb ቱቁ with respect to ኑቲ ቱቅኔ ነው የሚሆነው። ስለዚህ g2nናችን ቱቅኔ ሆነ ማለት ነው። ሶ እኔ እንዳልነካ ማለት ከፈለግን እንደምትመለከቱት ለሁሉም እኔ እንዳልነካ፣ እኛ እንዳንነካ፣ እናንተ እንዳትነኩ፣ አንተ እንዳትነካ፣ አንቺ እንዳትነኪ፣ እነሱ እንዳይነኩ፣ እሱ እንዳይነካ፣ እሷ እንዳትነካ፣ ለሁሉም bm akka hin tuqne ነው የሚሆነው። where bm is አኒ፣ ኑቲ፣ ኢሲን፣ አቲ፣ ኢሳን፣ ኢኒ፣ ኢሼን ማለት ነው። ስለዚህ አኒ akka hin tuqne እኔ እንዳልነካ፣ ኑቲ akka hin tuqne እኛ እንዳንነካ፣ ኢሲን akka hin tuqne እናንተ እንዳትነኩ፣ አቲ akka hin tuqne አንተ እንዳትነካ፣ አንቺ እንዳትነኪ፣ ኢሳን akka hin tuqne እነሱ እንዳይነኩ፣ ኢኒ akka hin tuqne እሱ እንዳይነካ፣ ኢሼን akka hin tuqne እሷ እንዳትነካ ይሆናል ማለት ነው። ተጨማሪ ዝርዝር ምሳሌዎችን እናያለን። ነገር ግን እቺ ሰንጠረዥ እንደ ቴምፕሌት ስለሆነች g2n የሚለውን እንግዲህ ቨርቡን በመቀያየር ሌሎች ምሳሌዎችን ማየት እንችላለን። ለምሳሌ ግሱ ጉርጉር ቢሆን መሸጥ ማለት ነው።
ስለዚህ the simple past tense of the verb ጉርጉሩ with respect to ኑቲ ምንድነው እንጠይቃለን። ጉርጉሬ ነው የሚሆነው ማለት ነው። ስለዚህ እኔ እንዳልሸጥ፣ እኛ እንዳንሸጥ፣ እናንተ እንዳትሸጡ፣ አንተ እንዳትሸጥ፣ አንቺ እንዳትሸጭ፣ እነሱ እንዳይሸጡ፣ እሱ እንዳይሸጥ፣ እሷ እንዳትሸጥ ለማለት ለሁሉም ቢኤም በሚለው ስር የተዘረዘሩትን እያንዳንዱ ፕሮናውንስ ሜንሽን ታደርጉና አካሄን ጉርጉሬ ይሆናል ማለት ነው። ሌላ ብናደርገው ለምሳሌ ቡሉ የሚል ግስ እንውሰድ። ቡሉ በአፋን ኦሮሞ ማደር ነው። ላስት ኮንሶናንቱ ኤል ነው። ስለዚህ ጂቱ ኤናችን የቡሉ ምን ይሆናል ማለት ነው? ቡሌ ነው የሚሆነው። ቡሌ the simple past tense of the verb ቡሉ with respect to ኑቲ ቡሌ ነው የሚሆነው። ቡሌ ኤል ይጠብቃል። ስለዚህ እኔ እንዳላደር፣ እኛ እንዳናደር፣ እናንተ እንዳታድሩ፣ አንተ እንዳታድር፣ አንቺ እንዳታድር፣ እነሱ እንዳያድሩ፣ እሱ እንዳያድር፣ እሷ እንዳታድር ለማለት ቢኤም በሚለው ስር የተዘረዘሩትን አረፍተ ነገሮች እያንዳንዳቸው ሜንሽን ታደርጉና ለሁሉም አካሄን ቡሌ ትላላችሁ ማለት ነው። በጣም ቀላል አይደል? ሌሎች ምሳሌዎች እናያለን። ተጨማሪ ምሳሌዎች እናያለን። አቲ ቆዳኪያ አካይን ቱቅኔ፣ አንተ እቃይን እንዳትነካ፣ አንቺ እቃይን እንዳትነኪ። ቆዳ እቃ ማለት ነው በአፋን ኦሮሞ። ቆዳኪያ የኔን እቃ፣ አካይን ቱቅኔ እንዳትነካ። the simple past tense of the verb ቱቁ with respect to ኑቲ is ቱቅኔ። ስለዚህ አካይን ጂቱ ኤን ይሆናል ባልነው መሰረት ጂቱ ኤናችን ቱቅኔ ስለሆነ አካይን ቱቅኔ ይሆናል ማለት ነው። አቲ አካይን ቱቅኔ፣ አንተ እንዳትነካ፣ አንቺ እንዳትነኪ። ኢሳን አካይን ኦፍኔ፣ ኢሳን አሲ አካይን ኦፍኔ፣ እነሱ እዚህ እንዳይመጡ። simple past tense of the verb ዱፉ with respect to ኑቲ is ዶፍኔ። አካይን ጂቱ ኤን እንላለን ባልነው መሰረት to formulate prohibitive orders with intimidation አካይን ኦፍኔ ይሆናል ማለት ነው። እነሱ እዚህ እንዳይመጡ። ኢሲን መነኬሰን አካይን ጉርጉሬ፣ እናንተ ቤታችሁን እንዳትሸጡ፣ አካይን ጉርጉሬ እንዳትሸጡ። simple past tense of the verb ጉርጉሩ with respect to ኑቲ ጉርጉሬ ነው የሚሆነው። prohibitive orders with intimidation ፎርሙሌት ለማድረግ አካይን ጂቱ ኤን እንላለን ባለው መሰረት ጂቴን ሞኖ ሲምፕል ፓስታችን ጉርጉሬ ነው የሚሆነው። ስለዚህ አካይን ጉርጉሬ ይሆናል ማለት ነው። እንዳትሸጡ። እኒ መነኬሰት አካይን ገለ፣ እሱ ወደ ቤት ውስጥ እንዳይገባ። again simple past tense of the verb ገሉ with respect to ኑቲ is ገለ። ስለዚህ እኒ መነኬሰት አካይን ገለ፣ ወደ ቤት ውስጥ እንዳይገባ። ይሄ ኖት የሚያሳያችሁ እንግዲህ the simple past tense form of the verbs ገሉ፣ ጉርጉሩ፣ ዱፉ፣ ቱቁ is ቀደም ብዬ in the examples ዲስከስ እናደርግ እንደነገርኳችሁ ነው። የዛሬውን ትምህርት በዚህ ጨርሰናል። በሌላ ኦዲዮ ቪዲዮ በሌላ ትምህርት እንገናኛለን። እስከዛው ድረስ ሁሌ እንደምላችሁ በሰላም ቆዩልኝ፣ በደህና ቆዩልኝ። ነጋቲ ነፍቱራ ፈያቲ ነፍቱራ አንንጀራ